የነበረው የቤተ መንግስት ግብዣም ለራት የተጠራ ነበር። ይሁን እንጂ ምክንያቱ ባልታወቀ ሁኔታ ወደ ምሳ ተቀየረ። አብዛኞቹ የሃይማኖት አባቶች ቀድመው ወደ ግብር አዳራሹ ገብተዋል። ይሁን እንጂ ኢትዮጵያ ኦርቶዶክስ ፓትርያርክና ተመርጠው የተጠሩት 16ቱ ጳጳሳት ዘግይተዋል። በኋላ ፓትርያርኩ ወደ ቤተ መንግስት መድረሳቸው ሲታወቅ ጠቅላይ ሚኒስትሩ የራሳቸውን መኪና ልከው የፒኮክ አምሳል ባለበት ውጭ በር በኩል ተቀበሏቸው ይላል አንድ የ4 ኪሎ ምንጭ። ፓትርያርኩ ወደ ግብር አዳራሹ ከገቡ በኋላ ወዲያውኑ የምሳ መርሃ ግብሩ በጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት እየተመራ ተጀመረ የሚለው ይኸው ምንጭ አማካሪው ፓትርያርኩን እንኳን ደህና መጡ ብለው ከእጃቸው መስቀል እንደተሳለሙም ይናገራል። ከአንድ ወር በፊት ለኢትዮጵያም ለቤተ ክርስቲያኒቷም አይመጥኑም በሚል በመገናኛ ብዙሃን ፓትርያርኩን ሲዘልፉ የነበሩት የጠቅላይ ሚኒስትሩ አማካሪ ዳንኤል ክብረት ትናንት ግን ከፓትርያርኩ እጅ ሄደው መስቀል ሲሳለሙ ሁላችን በትዝብት ታየናቸው የሚል ሌላ አንድ የመረጃ ምንጭ ደግሞ በድርጊቱ መገረሙን ይናገራል። በመድረኩ ላይ ንግግር ማድረግ የተጀመረው በሃይማኖት ተቋማት ጉባኤ ሰብሳቢ መሆኑን የገለጸልን ይኸው ታዳሚ አብዛኞቹ የሃይማኖት አባቶች መንግስታችን፣ ጠቅላይ ሚኒስትራችን ወዘተ እያሉ ሲያሞግሱ እንደነበር በመግለጽ ትዝብቱን ይናገራል። ሁሉም የሃይማኖት አባቶች ከተናገሩ በኋላም በመጨረሻ ለኦርቶዶክስ ተዋሕዶ ፓትርያርክ አቡነ ማትያስ እድል መስጠቱን ይገልጽና ፓትርያርኩ የተናገሩትንም ያስከትላል። ህፃናት የእናታቸውን ጡት አጥተው እያለቀሱም ህዝብን በረሃብ እያለቀም ለመንግስት ጎንበስ ቀና ማለት አያስፈልግም ያሉት አቡነ ማትያስ መንግስት ጥሩ ሲሰራ መመስገን አለበት፣ ይሁን እንጂ ሲያጠፋ መገሰጽ ከኛም ከሃይማኖት አባቶች የሚጠበቅ ነው፣ ጎንበስ ቀና ብሎ ለመንግስት ማጎብደድ ከኛ አይጠበቅም ብለው ሲናገሩ ጠቅላይ ሚኒስትሩም ሆነ ሌሎች አባቶች በአርምሞ ያዳምጧቸው እንደነበር ይገልጻል። መንግስትን የምናወድሰውና የምናሞግሰው ስላበላንና ስላጠጣን ነው ወይስ ምን ስላደረገ ነው ብለው የጠየቁት አቡነ ማትያስ ይህ የሃይማኖት መሪዎች ስህተት መሆኑንም ጠቁመዋል። ቤተ እምነቶችን በመውቀስ የጀመረው የአቡነ ማትያስ ንግግር ሀገሪቱ ላይ ደርሷል የሚሉትን መቅሰፍት ወደ መዘርዘር መግባታቸውን የሚናገር ሌላ የምሳ ግብዣው ታዳሚ ደግሞ ክቡርነቶ ሀገራችን ችግር ላይ ነች በማለት ወደ ጠቅላይ ሚኒስትሩ መዞራቸውን ነግረውናል። ክቡርነቶ ምን ያላየነው መከራ አለ ወይ? አይበቃንም ወይ? ሰው ሲቃጠላየን በዓለም ያለ ግፍ ሁሉ በእኛ ሀገር ተፈጸመም። እየተሳሳቀን ሀገር እየፈረሰ ነው። ወደ ቀደመ ፍቅራችን እንድንመለስ ችግሩን በአግባቡ መረዳት አለብን። እንዲህ ያለ መቅሰፍት በሀገራችን ላይ ወርዶ እኔ በእድሜ አይቼ አላውቅም፣ መዓቱ ወረደብን በማለት ባልተጠበቀ ሁኔታ ሲናገሩ ጠቅላይ ሚኒስትሩን በጸጥታ ያዳምጧቸው እንደነበር ሰምተናል። አቡኑ አክለውም እኔ ቤተ ክህነትም ሁኜ የምናገረው ነው እዚህም የምደግመው አእምሮ ሊቀያየር አይችልም፣ የህዝብ እልቂትና ሰላም ማጣትን እናስቆም ሲሉ መናገራቸው ታውቋል። ከሃይማኖት አባቶቹ ንግግር በኋላም በመጨረሻ ንግግር ያደረጉት ጠቅላይ ሚኒስትር አብይ ሲሆኑ የንግግራቸው መነሻ ያደረጉት ደግሞ የአቡነ ማትያስን ቃል መሆኑን ሰምተናል። አባ ማትያስ አሁን የተናገሩትም ሆነም ከዚህ በፊት የሰጡት መግለጫ አጠገባቸው ባሉ ሰዎች የሚቀርብላቸውን ሪፖርት መሰረት አድርገው ነው ስለ ሰላም ያላቸውን ፍላጎትና ስለ ሀገሪቱ ያላቸውን እሳቤ እንረዳለን በማለት ከተናገሩ በኋላም ፓትርያርክ ለመቀየር የሚንቀሳቀሱ ሰዎች እንዳሉም ሰምተናል። እነዚህን መንግስት አይታገስም፣ ማንም አይነካዎትም፣ ነፃ ሆነው ስራዎትን ይስሩ ብለው መናገራቸውን በቦታው የነበረውን ሰው ሁሉ እንዳስገረመም አንድ ታዳሚ ነግሮናል። ቀድሞ ነገር ፓትርያርክ ካለሞተ እንደማይነሳ እየታወቀም እኛን ጠብቆታለን ማለትን ምን አመጣው? ደግሞስ ማንም አይነካዎት ማለት ምን ማለት ነው? የፓትርያርኩ ስልጣን የሚመነጨው ከቤተ መንግስቱ ነው እንዴ የሚለው ጥያቄም በበርካቶች ስሜት ውስጥ እንደነበረም የሚናገረው ይኸው አስተያየት ሰጪ ጠቅላይ ሚኒስትሩ ተጠርተው በቀሩት ጳጳሳት መበሳጨታቸውን መደበቅ አቅቷቸው እንደነበርም ይናገራል። የጳጳሳቱን መቅረት ተችተው እኔ ፋሲካም ስለሆነም እርስ በርስ እንድትተዋወቁናም ስለ ሰላም እንድትነጋገሩ ነው የጠራኋቸው፣ የኔ ስልጣን እንድታጸኑልኝ አይደለም፣ ጳጳሳቱ መቅረታቸውም ልክ አይደለም በማለት መናገራቸውን ይገልጻል። ከምሳ ግብዣው በኋላም የቤተ መንግስቱን የጓሮ አትክልቶች ለመጎብኘት መንቀሳቀሳቸውን የሚገልጽ አንድ በቦታው የነበረ ሰው ደግሞ በጉብኝቱ ወቅት አቡነ ማትያስን ጠቅላይ ሚኒስትሩ ለብቻቸው ወደ ኋላ አስቀርተው ለማነጋገር ሲሞክሩ እንደነበር አስተውያለሁ ይላል። በቅርብ ርቀት ላይ ስለነበርኩም የአቡኑን አስተያየት በጥቂቱ ለመስማት ችያለሁ ይላል። የ80 ዓመት ሽማግሌ ነኝ፣ ስልጣን አልፈልግም ወይም ሌላ ድሎት አልሻም፣ ከዚህ በኋላ ገዳም ገብቼ ብኖርስ ምን ይጎድልብኛል እያሉ እጃቸውን እያወዛወዙ ሲናገሩ ነበር። ጠቅላይ ሚኒስትሩ ምን እንዳሏቸው ግን አልሰማሁም ብሏል። በመጨረሻም የቆስጣና ሰላጣ እርሻቸውን አስጎብኝተው እናንተም ግቢያቸውን አልሙ፣ እኔ አርያ ልሆን ብዬ ቤተ መንግስቴን ለሽንኩርትና ድንች እርሻ አውያለሁ በማለት አስጎብኝተው
አስመልክተው ጠቅላይ ሚኒስትሩ መርሃ ግብሩን አጠናቀዋል። ከዛ በኋላ ግን ጥያቄው ይቀጥላል። ቤተ መንግስቱ በቤተ መቅደስና በቤተ እምነት በመጅሊስና ሲኖዶስ አዳራሽ ውስጥ ምን ይሰራል የሚል አበቃን።